ነው የሚሄዱት። ልማት ስንል አንድ የኢኮኖሚ ልማት ላይ ብቻ ዲፔንድ የምንሆን ከሆነ እሱ በጣም አስቸጋሪ ነው የሚሆነው። የሰላም ልማት ላይ ካልተሰራ እነኚህ የተሰሩት የልማት ስራዎች የኢኮኖሚ ልማቶች ሁሉ ቅድም እንዳልኩት ወደ ውድመት ስለሚሄዱ እኛ ሀገር ላይ አሁን በየቦታው የሚታዩ ግጭቶች፣ ውጊያዎች፣ አሁን ደግሞ ወደ ጦርነት አዝማሚያ እየሄዱ ያሉ ነገሮች እስካልተቋጩ ድረስ መሬት ላይ የሚሰሩት ከፍተኛ የልማት ስራዎች ቢሆኑም መጨረሻ ላይ በዚህ ግጭት የሚወድሙ መሆኑ ችግሩ የከፋ ነው የሚሆነው። ዶክተር ተክለወይኒ እርሶስ እንዴት ነው የሚያዩት? አመሰግናለሁ። እኔ የሚታየኝ ነገር ሰላም ከሌለ ልማት ብሎ ነገር አይታሰብም። አሁን ባለው ተጨባጭ ሁኔታ መንግስት የሚለውን እንሰማለን። ትርጉም ያለው ተጨባጭ የልማት ስራዎች ለእኔ ጎልተው የሚታዩኝ የሉም። ልማቱ ቀርቶ ሰላሙን እንኳን ማጽናት ያልቻለ አገዛዝ መኖሩን ነው የምረዳው። ሰላም ለኢትዮጵያ እጅጉን የሚያስፈልግ ኦክሲጅን የሆነበት ሰዓት ላይ እና ወቅት እንዳለን ነው የሚሰማኝ። አመሰግናለሁ። ዶክተር አክሎግ ብዙም ወንድሞቼ ከተናገሩት የተለየ ሀሳብ ለማቅረብ አልችልም። ለእኔ በጣም እንቆቅልሽ የሆነብኝ ልማትና እድገት በሚባልበት ጊዜ ኢትዮጵያ ከ1950ዎቹ ዓመታት ጀምሮ እስካሁን በእርዳታ የምትደገፍ አገር ናት። በዚህ መስፈርት ብቻ ስናየው ለምንድነው እንጂ ሀገር ሌላው ቀርቶ የምግብ ዋስትና ስኬታማ ለማድረግ ያልቻለች የሚለውን ጥያቄ ለማቅረብ ፈልጋለሁ። አመሰግናለሁ። መልካም። እንግዲህ እንደሚታወቀው የመንግስት የመጀመሪያ ስራው ሰላምና ጸጥታን ማስከበር ነው። ኦሮሚያ ክልል በግጭት ሲታመስ ከ6 ዓመት በላይ ሆነው። ከሰሜኑ ጦርነት ጋር ተያይዞ አማራ ክልል ጸጥታው ከደፈረሰ 3 ዓመት አለፈው። እንዲያም ሆኖ መንግስት በድርድር አሊያም ስልጣን በማጋራትም ይሁን በኃይል መፍትሄ ለማምጣት የተሳነው ይመስላል። ዶክተር ተክለወይኒ የእርሶን እየታጋሩን። መሰረታዊው ችግር የሚመስለኝ እኔ ፖለቲካዊ ጥያቄዎችን በጠበንጃ በኃይል መፍታት አይቻልም ነው። ከዛ ነው የሚጀምረው። ሰሞኑን የቀድሞ የኦህዴድ ባለስልጣናት ጡረታ ላይ የወጡት ሶፍ ዑመር ዋሻ ላይ ከአገዛዙ ጠቅላይ ሚኒስትር ጋር ተሰብስበው ሲናገሩ ቢያንስ አንዱ እንግዳ የጠቀሱት ይመስለኛል። ይሄ የቀድሞ የአዲስ አበባ ከንቲባ የኦሮሚያ ክልል አስተዳደር ፕሬዚደንት የነበሩት አቶ ኩማ ደመቅሳ ሰላም ከሌለ ምንም ነገር ማድረግ እንደማይቻል ለዘብ ባለ ጭውነት በተሞላበት መንገድ ገልጸውታል። ሰው ለምንድን ነው ጠመንጃ የሚያነሳው የሚለውን ሲያብራሩ አፈና ካለ መብቱ ካልተከበረ የግድ በተለይ የህልውና ጥያቄ ውስጥ የሚያስገባ ሁኔታ ከተፈጠረ ለመኖር ሲል የግድ ጠመንጃን ያነሳል። ያ ግጭት ይፈጥራል። መንግስት ደግሞ በጠረጴዛ ዙሪያ መፍታት ካልቻለ አሁን የምናየው ድምር ውጤት ላይ እንደርሳለን ማለት ነው እና እኔ የሚታየኝ በአጠቃላይ ስልጣን ላይ ያለው የብልጽግና አገዛዝ ሀገሪቷን እየመራበት ያለው የግጭት የትርምስ ማዕከል ያደረጋት ይመስለኛል። ትግራይን ማየት በቃ ቀላል ማሳያ ይመስለኛል። ትግራይ ቴክኒካሊ አሁን ባለው ሁኔታ ራሱ የኢትዮጵያ አካል ነች ወይ ብሎ ለማለት የሚያስቸግር ሁኔታ ነው የምናየው። ምክንያቱም ተወካዮች የሏትም። በፌዴሬሽን ምክር ቤትም፣ በተወካዮች ምክር ቤትም፣ በጸጥታ መዋቅርም፣ በፌዴራል ተቋማትም በማንኛውም መንገድ በህገ መንግስታዊ መንገዶች ከፌዴራል መንግስቱ የተገናኘች አይደለችም። የነበረውን ጦርነት እና ያስከተለውን ውድመትን ያው እንግዲህ እናውቀዋለን። ከዛም ሰፍቶ ቅድም እንደጠቀስሽው አጎራባች ክልሎች ጋር ገብቶ የፈጠረውን አጠቃላይ ሀገራዊ ቀውስን ማየት ይቻላል እና መሰረታዊ የሆነው ችግር የፖለቲካ ጥያቄዎችን በጥይት በብረት በኃይል ልጨፍልቃቸው ሲል ማንኛውም አካል መንግስትንም ጨምሮ የሚፈጠር ቀውስ ነው ይሄ ሁሉ የሚፈጥረው የሚል እምነት ነው ያለኝ። አቶ ግርማ እርሶስ እንዴት ነው የሚመለከቱት? በእውነቱ ውይይቱ በልማትና ሰላም እያለን የተወያየን ከሆነ አንድ ወንድሜ ሰላም የሚባል ከሌለ ልማት የለም የሚል ሁለቱን ኤክስክሉሲቭሊ እንትን የሚያደርግ ሰላም በጣም ጠቃሚ ነው ለልማት። ግን በተለያዩ አካባቢዎች ያሉ የሰላም እጦቶች እንደ አንድ ፋክተር ተወስደው በአገሪቱ ውስጥ ምንም ነገር መኖር የለበትም ወደሚል እንትን ጋር መውሰድ ግን ትክክል ነው ብዬ አላምንም። እንደሱ የሚል ነጥብ ተነስቷል። ምናልባት ቀጥታ ሰላም በሌለበት እድገት የሚባል ነገር የለም ማለት። አሁን ለምሳሌ እኛ እንደ ሀገር ግጭት ያለባቸው ቦታዎች አሉ፣ ሰላም የሌለባቸው ቦታ ማለት ነው። ደግሞ ልማት የሚካሄድባቸው ቦታዎች አሉ። ስለዚህ ሳሙኤል ግጭት ሰላም እጦት ስላለ በዚህኛው በኩል እንትን መኖር የለበትም የሚል ኤክስክሉሲቭ የሆነ ነገር የምንነጋገር ከሆነ በተመሳሳይ ዌብ ውስጥ አይደለም ያለ ነው። የትግራይ ውክልናን በተመለከተ ሌሎች ነገሮች ከተመለከተ ከአጀንዳችን ውጭ ነው የሚሆነው። አጀንዳችን እሱንም ያካትት ከተባለ የተለያየ ፕላትፎርም ነው መነጋገር ያለብን።
እና አሁን የምንነጋገረው ይቻላል ወይ ሰላም በሌለበት ሁኔታ ልማት ማምጣት ይቻላል ወይ ነው። ሁለንተናዊ እድገት ምናምን በሚሉት ሁኔታዎች ላይ በዴፊኒሽን እንደዚህ አይነት ጉዳዮች ላይ እንነጋገር ከተባለ የፖለቲካ ውይይት መሆኑ ይቀርና ኢንተሌክቹዋል ዲስከሽን ይሆናል። እሱን የአማርታ ሴን መጽሐፍ ይዘን እንከራከራለን። መልካም ዶክተር አክሎግ እርስዎ ምን ይላሉ? ከእርስዎ ቀድሞ ባሉት ተናጋሪዎች ሀሳብም አያይዘው። እሺ አመሰግናለሁ። እኔ አንድ ዘገባ ለማቅረብ ፈልጋለሁ። ወርልድ ጀስቲስ ፕሮጀክት ዘ ግሎባል ሩል ኦፍ ሎ ኢንዴክስ የሚለውን ብትመለከቱት ይጠቅማል አሁን ስለምንወያይበት ጉዳይ የሚል እምነት ነው ያለኝ። ይኸውም የሚለው ምንድነው? ልማት ከሰብአዊ አገልግሎት ጋር ከኑሮ ውድነት ጋር አብሮ የሚሄድ ስለሆነ እነሱ ልጥቀሳቸው። አንድ የመንግስት ፍጹማዊ የሆነ የበላይነት ምንም ድርድር የማያከብር እንደዚህ የሚል ነው። ሁለተኛው ጉቦና ሙስና ስር ከሰደደ የሚል ነው። ሶስተኛው የሰብአዊ መብቶች ተከበሩ አልተከበሩም የሚል ነው። አራተኛው የዜጎች ሰላምና እርጋታ አለ ወይንስ የለም። አምስተኛው የመንግስት የልማት እድገት አያያዝ እና የባጀት ፈሰስ ምን ይመስላል? በቅንጦት ቅድም አቶ ግርማ ሲናገሩ የነበረው ኦፍኮርስ በቅንጦት የሚውሉ እድገትን የሚያሳዩ ነገሮች መኖራቸውን የሚያሳይ ነው። ስድስተኛው የህግ የበላይነት አለ ወይስ የለም የሚል ነው። ሰባተኛው የፍትህ ሁኔታ ምን ይመስላል የሚል ነው። ስምንተኛው የውንብድና መስፋፋት አለ ወይንስ የለም የሚሉ። በጥቅሉ ከነዚህ ከ143 ዓመቶች አገሮች መካከል ኢትዮጵያ 132ኛ ናት ይላል። ስለዚህ በልማት በኩል ያለው በእድገት በኩል ያለው አሉታዊ ሁኔታ ምን ይመስላል የሚለውን ስመለከት ዓለም ባንክ ያቀረበውን ላቅርብና እደመድማለሁ። ዓለም ባንክ ስለ ድህነት ዘገባ በደንብ አሴስ አድርጓል። አቶ ግርማ እንድትመለከተው አደራ እልሃለሁ። ዓለም ባንክ የሚለው ከ1219 ዓመተ ምህረት ወዲህ ኢትዮጵያ ድህነቷ እየተባባሰ ሄዷል ይላል። እንዴ አንድ ሀገር ልማት አለ እድገት አለ ከተባለ እኮ ድህነት ይቀንሳል ማለት ነው። የኢትዮጵያ ሪቨርስ ነው። ይሄን ቆቅልሽ እንዴት ይገለጻል? የኮሪዶር ልማት መኖሩ ምንም የሚካድ አይደለም። ህዳሴ ግድብ ስኬታማ መሆኑ የሚካድ አይደለም። ግን በአብዛኛው ድህነት ቀንሷል አልቀነሰም የሚለው ነው። ይህንን በሚመለከት ዓለም ባንክ ያቀረበው ድምዳሜ በጣም ሊያስጨንቀን ይገባል። ይኸው ምንድነው? የኢትዮጵያ የድህነት መጠን እየተባባሰ ሄዶ 43% ደርሷል ይላል። 43% ከደረሰ እድገትና ልማት በኢትዮጵያ ውስጥ የዚህን ያክል አመርቂ በሆነ ሁኔታ ከፍላጎት ከምኞት ከህዝቡ የኑሮ አንጻር በሚታይበት ጊዜ ለይስሙላ እድገት አለ ይባላል እንጂ እድገት አለ ብሎ ለመናገር አልችልም። አመሰግናለሁ። አቶ አበበ የእርሶን ሐሳብ እንስማና ወደ ሌላ አልፋለሁ። እኔ በዶክተር አክሎግ ሐሳብ ሙሉ ለሙሉ እስማማለሁ። ግን ጥቂት መጨመር የምፈልገው አንድ ያነሳሽው ጥያቄ አላች። መንግስት ስለምን ሰላምን ማምጣት አልቻለም ከሚለው ጋር ተያይዞ የመጀመሪያው ተናጋሪም ፖለቲካዊ ጥያቄዎችን በኃይል ማቆም አይቻልም በሚል ሐሳባቸውን ገልጸዋል። እነኚህን ግጭቶችም ሆኑ እነኚህን ውጊያዎች ለማስቆም የመጀመሪያው ነገር መንግስት የፖለቲካ ምህዳሩን ማስፋት መቻል አለበት። የሰላም በሮች መከፈት አለባቸው። ሁልጊዜ መንግስት ሰላምን የሚሰብክ መሆን አለበት። ኢትዮጵያን ከዘር ፖለቲካ ለማላቀቅ የሚደረገው ጥረት በከፍተኛ ደረጃ መጨመር አለበት። ሰሞኑን እኮ አይተናል። አርሲ ውስጥ ከ25 በላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች በምን አይነት አሰቃቂ ሁኔታ እንደተገደሉ። ይሄ ሰላም በሌለበት ቦታ እዛ አካባቢ ያለው አርሶ አደር እንኳን አርሶ ለመኖር ያስችለዋል። ስለዚህ ሰላምን ማምጣት በመንግስት እጅ ነው ያለው። የብልጽግና መንግስት ሀገሪቱን ሙሉ ለሙሉ የመቆጣጠር አቅምም እያነሰው መጥቷል። በአሁኑ ሰዓት በጣም ብርቱ አጣብቂኝ ችግር ውስጥ ነው ያለው። የመጀመሪያውን ተናጋሪ ከትግራይም ጋር ያይዘውት ሪሊ የትግራይ አሁን የኢትዮጵያ አካል ናት ወይ ብሎ ለመደምደም አስቸጋሪ ነው። ስለዚህ ቅድም ያነሱት ዶክተር አክሎግ ሙስናው በጣም ስር ሰዶ ሄዷል። ጭምልቅልቁ ወጣበት ሀገር ነው ያለነው። ዘራፊ የበዛበት ሀገር ነው ያለነው። እያየን እኮ ነው። በጓዳ በር መንግስት ከስልጣን እያወረደ ሲያስር እያየን ነው። በሙስናው ምክንያት በየክልሉ ያለው ችግር የከፋ ነው። ሰብአዊ መብት ጥሰቱ እንደዚሁ ነው። ስለዚህ ይሄንን በአግባቡ ማኔጅ ማድረግ የመንግስት ኃላፊነት ነው። እነኚህን ማኔጅ አድርጎ ሰላምን ካመጣ እነኚህ የሚሰሩ ልማቶች እያደጉ ይሄዳሉ። ሰውም አገርን ለማልማት ያለው ፍላጎት እጅግ እየጨመረ ነው ይመጣውና በዚህ መልኩ ብናየው የዶክተር አክሎግን ሐሳብ ግን በደንብ እጋራዋለሁ። አመሰግናለሁ። እንግዲህ ልማት ሲባል ሁልጊዜ ኢኮኖሚ ላይ ብቻ የሚተኮር ይመስላል። ግን የሰው ኃይል ልማት አይታሰብም ወይ? እዚህ ጋር
ለምሳሌ በግጭት ምክንያት ተማሪዎች ትምህርት ቤት የማይሄዱባቸው አካባቢዎች መኖራቸው በይፋ ነው የሚነገረው። እንግዲህ መስራት የሚችል ኃይል ሊወጣ የሚችለው ከትምህርት ቤቶች ነው። የጤና አገልግሎት ተደራሽነትም ሌላው ችግር ነው።